ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት ሊሰራ እንዲህ ሊሳካልኝ እዛ ስራ ልገባ ነው አሉ። ትንሽ ያዘውስ ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አላም ለምታምናቸው ሰው ካልሆነ ሐጃህን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰለም استعينوا في قضاء الحوائج بالكتمان ሐጃዎቻችሁ ጥግ እስኪደርስ ደብቁት። ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደግሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም። لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋይቀው ባለቤት ጋይቀር በጣም ይቀርብ ወዳጆች ዱዓ የሚያረጉልህ ሸኾች ኡስታዝ ላንተ ኸይርን የሚሹት ማዓለ ብቻ ቆይ ውጤቴ ያልኔ እናገር ስጨርስ። ሶስተኛ الدعاء والذكر ዱዓዎችን ናብዛ። አዝካር الصباح والمساء ለሰው አይናገኝ ኩል ቁል ሁወላሁ አሐድን ጠዋትና ማታ ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስ ሚቀራ ሰው አይነናስም ሲሕርም ምንም አያገኝም። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ፈለቅ ከፈጠረው ሸር ሁሉ ይሄን ብለህ ወጥተህ ችግር አይከት ሶላተል ጀማዓ ሳታቋርጥ ውዱ ሳታቋርጥ አይንም ሲሕር ማገኝ ወደ ቁርአን ወደ ሐዲስ አንዳንድ